ሰላም እንዴት ናችሁ? ተሬቴክ ነኝ። ዛሬ አንድ ነገር ይዤላችሁ መጥቻለሁ። በተለይ ለዩቲዩብ እና ለቲክታክ ቪዲዮ ለመስራት አስባችሁ ግን ኤዲቲንግ ላይ ለተቸገራችሁ ምናልባት እናንተን ያግዛችኋል፣ በጣም ይጠቅማችኋል ብዬ ያሰብኩትን አሪፍ የሆነ ቲፕ ይዤላችሁ መጥቻለሁ። ያም ካፕከት ቪዲዮ ኤዲቲንግ አፕ ነው። ካፕከት ቪዲዮ ኤዲቲንግ አፕ በፒሲም እንደገና ደግሞ በአንድሮይድም ወይንም በአፕልም እንድትጠቀሙ ተደርጎ በጣም ምቹ የሆነ እና ዩዘር ፍሬንድሊ የሆነ አፕ ነው። በዚህ አፕ እንዴት መስራት ትችላላችሁ የሚለውን ነገር በአጭሩ ለማሳየት ዛሬ የካፕከት ኦቨርቪው፣ ካፕከት በአጠቃላይ ምን ይመስላል፣ እንዴት ኤዲት ማድረግ እንችላለን፣ ለኤዲቲንግስ ምን ያህል ምቹ ነው የሚለውን ነገር ላሳያችሁ ቪዲዮ ሰርቼላችኋለሁ። ወደ ቪዲዮ እንሞክራለን ማለት ነው። መጀመሪያ ካፕከትን ማውረድ አለባችሁ ከፒሲያችሁ ላይ ወይንም ከስልካችሁ ላይ ማውረድ አለባችሁ። ፕሌይ ስቶር ካላችሁ ፕሌይ ስቶር ላይ በመሄድ ፕሌይ ስቶር ጋር ትሄዱና ፕሌይ ስቶራችሁን እንደዚህ ከከፈታችሁ በኋላ ሰርች ባር ላይ እንደዚህ ሰርች ባር ይመጣላችኋል። በሰርች ባራችሁ ላይ ካፕከት ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ካፕከት ይመጣላችኋል። ከመጣላችሁ በኋላ ካፕከት እኔ ኦሬዲ ዳውንሎድ ስላደረኩት ነው። ካፕከት ኦሬዲ ዳውንሎድ አድርጌዋለሁ። እኔ አቬሌብል ስለሆነ ነው። አቬሌብል ኦን ሞር ዲቫይስስ በእኔ ዲቫይሶች ውስጥ አሉ። እዚህ ጋር ካፕከት ቪዲዮ ኤዲተር አለ። እኔ መጀመሪያውኑ ስላለኝ አብዴት አድርግ እያለ ነው። እናንተ ግን ለመጀመሪያ ጊዜ ዳውንሎድ እያደረጋችሁ ከሆነ ዳውንሎድ ነው የሚላችሁ። ዳውንሎድ ብሎ ሲጠይቃችሁ ዳውንሎድ የሚለውን በተን ትነካላችሁ። ከዛ ዳውንሎድ ከሆነ በኋላ በስልካችሁ ላይ ካፕከት ብላችሁ ሰርች ታደርጉና እንደዚህ ካፕከት ይመጣላችኋል። ሲመጣላችሁ ካፕከትን ትከፍታላችሁ ማለት ነው። ከከፈታችሁ በኋላ የካፕከት ኦቨርቪው ይሄ ነው። በስልካችሁ ላይ ካፕከት ይሄንን ነው የሚመስለው። መጀመሪያ ባር አለ፣ ኒው ፕሮጀክት ወይንም ሚዲያችሁን የምታስገቡበት ኒው ፕሮጀክት አለ። ከዛ በኋላ ኦቶ ከት አለ። ከዛ ሪታች አለ። ከዛ ዴስክቶፕ ኤዲተር አለ። ኦቶ ካፕሽንስ አለ። ፎቶ ኤዲተር አለ። ባክግራውንድ ሪሙቨር አለ። ካሜራ አለ። እንደገና ደግሞ ለካፕከት የምትጠቀሙበት ቱሎችን የምታገኙበት ኦል ቱል አለ። ከዛ ታች ግን የምታዩት ምንድነው? ፕሮጀክትስ ማለት እኔ እስከዛሬ ሊሰራ ወደ ሚዲያዬ ኢምፖርት ያረኳቸው ፋይሎች እዚህ ጋር ታገኛላችሁ። እናንተም መስራት ሲጀምሩ እነዚህ ፕሮጀክትስ የሚለው እናንተ የሰራችሁት ፕሮጀክት እንደዚህ እንትን ይላቸው ሊስት አድርገው ያስቀምጥላችኋል ማለት ነው። ካፕከት ግን ለመጀመሪያ ጊዜ እየሰራችሁ ከሆነ ምንድነው መጀመሪያ የምታደርጉት? ከላይ የምታዩት ኒው ፕሮጀክት የሚል አለ። ኒው ፕሮጀክት የሚለው በፕላስ ሳይን ኒው ፕሮጀክት የሚለውን አንዴ ትነካላችሁ። ከነካችሁ በኋላ ሚዲያችሁን እንደዚህ ታያላችሁ። የእናንተን ሚዲያ እንደዚህ ያመጣላችኋል። እንደዚህ ካመጣላችሁ በኋላ እናንተ ለመስራት የምትፈልጉትን ቪዲዮ አንድ ቪዲዮ ኦኬ ትላላችሁ። ሴሌክት አደርጋላችሁ። ሴሌክት ካደረጋችሁ በኋላ በስልካችሁ ታች አድ ዋን የሚል አለ። እናንተ አንድ ፋይልን ብቻ ከሆነ ከነካችሁት አድ ዋን የሚለውን አንድ ትነካላችሁ። ከነካችሁ በኋላ እንደዚህ ፕሮጀክታችሁ ኢምፖርትድ ይሆናል ማለት ነው። ፕሮጀክታችሁ ኢምፖርትድ ይሆናል። ፕሮጀክታችሁ ኢምፖርትድ ከሆነ በኋላ እዚህ ጋር ታቻውን አይታችሁ ከሆነ ኤዲት አለ፣ ኦዲዮ አለ፣ ቴክስት አለ፣ ኢፌክትስ አለ፣ ኦቨርላይ አለ፣ ካፕሽን አለ፣ እንደገና ደግሞ ፊልተር አለ፣ አጀስት አለ፣ ስቲከርስ አለ፣ አስፔክት ሬሾ አለ፣ ባክግራውንድ አለ። አሁን ከዚህ ውስጥ ቢያንስ የተወሰኑትን ለመንገር ልሞክር። አስፔክት ሬሾ ማለት የሚሰሩት ቪዲዮ ለምንድን ነው? ለምሳሌ አስፔክት ሬሾ ላይ አንድ ኦኬ ብል አስፔክት ሬሾ እዚህ ጋር አይታችሁ ከሆነ 9:16፣ 16:9፣ 1:1፣ 4:3 የሚሉ የተለያዩ አስፔክት ሬሾዎች አሉ። እነዚህ አስፔክት ሬሾዎች ኦቨርቪው ነው እየነገርኩኝ ያለሁት። ሙሉ ቶታሊ ያለውን ነገር አንድ በአንድ እናያለን። እያንዳንዱን ነገር አንድ በአንድ እናያለን። አሁን መጀመሪያው ላይ አይታችሁ ከሆነ 9:16 ማለት የቲክታክ ቪዲዮ ከሆነ እየሰራችሁ ያላችሁት የምትሰሩት ቪዲዮ ለቲክታክ ከሆነ 9:16ን ትመርጣላችሁ። ሁለተኛ ላይ ደግሞ 16:9 አለ። 16:9 ማለት የዩቲዩብ ቪዲዮ እየሰራችሁ ከሆነ የዩቲዩብ ቪዲዮ ትመርጣላችሁ። ይሄ አንድ በአንድ ወይንም ስኩዌር ቪዲዮ የሚባል አለ። ይሄን ቪዲዮ የምትሰሩት ለኢንስታግራም ከሆነ አንድ በአንድ የሚለውን ትመርጣላችሁ። የምትሰሩት ጀስት ለሚዲያ ምናምን ለቲቪ ከሆነ 4:3 የሚለውን ትመርጣላችሁ። የተለያዩ አስፔክት ሬሾዎች አሉ። እነዛን አስፔክት ሬሾዎች ትመርጣላችሁ። ግን በአብዛኛው የምንሰራው ቪዲዮ ለዩቲዩብ፣ ለቲክታክ ወይም ለኢንስታግራም ስለሚሆን እነዚህ በፊት በዋናነት ያሉት 9:16 ለቲክታክ፣ 16:9 ለዩቲዩብ እና አንድ በአንድ ለኢንስታግራም የሚለውን መምረጥ ትችላላችሁ ማለት ነው። ይሄንን ለምሳሌ እኛ ለቲክታክ ወይንም 9:16 ነው ቢለን
አንዴ ክሊክ ካደረግን በኋላ 9 በ16 ላይ ክሊክ ካደረግን በኋላ ራይት እናደርጋለን። አሁን ቪዲዮአችንን ኤዲት እያደረግን ያለ ነው ለቲክታክ ነው ማለት ነው። ለቲክታክ ነው ኤዲት እያደረግን ያለ ነው። ሌላኛው ደግሞ እዚህ ጋር ስቲከሮች አሉ። እናንተ ማስገባት የምትፈልጉት ስቲከር ካለ ስቲከሮች እንደዚህ ይመጣላችኋል። የምትፈልጉት ስቲከርን ከዚህ ውስጥ ሎድ እያደረጋችሁ ማየት ትችላላችሁ፣ ማስገባት ትችላላችሁ። አስፈላጊ ነው ብላችሁ በምታስቡት ቦታ ሁሉ እንደዚህ ስቲከሮቻችሁን ማስገባት ትችላላችሁ ማለት ነው። እነዚህ ለምሳሌ እየተናገራችሁ ፎሎ አድርጉኝ ለማለት ከሆነ እናንተ በምትፈልጉት አይነት ወይ ለዩቲዩብም ከሆነ ለምሳሌ ሰብስክራይብ ከሆነ የምትፈልጉት ሰብስክራይብ አድርጉኝ የሚለውን እንደዚህ ታስገባላችሁ። ያስገባችሁትን ደግሞ ኤዲት ማድረግ ትችላላችሁ በቦታው። አይታችሁ ከሆነ በቪዲዮ በየትኛው ቦታ ላስገባ እስከ የት ላስገባ ምናምን የሚለውን ነገር ይጠይቃችኋል። ይህን ነገር ታስገባላችሁ በምትፈልጉት ቦታ። እንደገና ደግሞ ከዚህ ወጣ ስንል ምንድን ነው የምናየው? ከዚች ባክ ማድረግ አለብን። ባክ ካደረግን በኋላ አሁን ለምሳሌ አጀስት አለ። እናንተ የምትፈልጉት አጀስት ማለት ኤዲት ላይታችሁን ኤዲት ለማድረግ ከፈለጋችሁ ለምሳሌ ለላይት በማይመች ቦታ ከሆነ ያላችሁት አጀስት ብላችሁ እዚህ ጋር ያለውን ብራይትኔስ፣ ኮንትራስት፣ ሳቹሬሽን፣ ብሪሊያንስ፣ ሻርፐን እያንዳንዱን ነገር መቀየር ትችላላችሁ። ለምሳሌ ብራይትነሱ የዚህን አልተመቸኝ ምናምን ነገር ካላችሁ መጨመር ትችላላችሁ። ካልፈለጋችሁ ለምሳሌ ፀሐያማ በሆነ ቦታ ከሆነ ቪዲዮን የሰራችሁት እንደገና ደግሞ ብራይትነሱን መጨመር ትችላላችሁ። በዚህ አንድ ነገር ልንገራችሁ። በዚህ በስልካችሁ ላይ የምትለማመዱትን ካፕከት ጀስት ፒሲያችሁ ላይ ራሱ ብታወርዱት በጣም ኦልሞስት ተመሳሳይ የሆነ ነገር ነው ያላችሁ ማለት ነው። መስራት ትችላላችሁ። እንደገና ደግሞ ሌላ ነገር እዚህ ጋር ምን አለ? ስፕሊት ማለት ቪዲዮአችሁን ከት ለማድረግ ከፈለጋችሁ ወይንም ከቪዲዮአችሁ ላይ የማይመች ቦታ ካለ ያችን ማትመቸውን ወይንም ሳታውቁ የሆነ ድምጽ ብገባ ወይንም እየተናገራችሁ ማለ ያቋረጣችሁ ነገር ምናምን ነገር ካለ ያችን ለማስተካከል ደግሞ ስፕሊት ነክታችሁ እዚህ ጋር ሴሌክት የምታደርጉት አለ። እቺኛዋን ላይን አይታችሁ ከሆነ ላይኗን በመንካት ስፕሊቷን እንትን ብላችሁ ስፕሊት ማድረግ ትችላላችሁ። አንድ ባንድ ስለምናይ ችግር የለውም። ሌላኛው ደግሞ ፊልተር አለ። ፊልተር ማለት በጣም ብዙ የፊልተር ፊቸሮች አሉ። አሁን አይታችሁ ከሆነ እዚህ ጋር በጣም ብዙ ፍሬሽ ሌም፣ ማቴ ሃይላይት፣ ዊቺ ውድ በጣም ብዙ የሆኑ ፊልተሮች አሉ። እነዚህን ፊልተሮች እናንተ በቃ ለቪዲዮ ይመቸኛል ብላችሁ የምታስቡትን አይነት ፊልተር ታስገባላችሁ። አሁን ይኸው ፊልተሬን ቀየረ ማለት ነው። ይሄኛውንም ባስገባ ሌላ አይነት ፊልተር ነው። ለምሳሌ ፍሪደም ፊልተር ቢመርጥ በቃ የተለያየ ፊልተር አለ። እናንተ የሚመቻችሁን ደስ የሚላችሁን ፊልተር እያስገባችሁ መቀየር ትችላላችሁ። ሌላኛው ደግሞ በጣም በተለይ ቪዲዮ ስንሰራ በጣም አስፈላጊ ነው ብዬ የማስበው እንደገና በትኩረትም ልናይ የምንችለው ኦቨርሌይ የሚባለውን ነገር ነው። ኦቨርሌይ ማለት ለምሳሌ የሆነ ቪዲዮ እየሰራችሁ የሆነ ቪዲዮ ማስገባት ወይንም የሆነ ፎቶ ምናምን ነገር ማስገባት ከፈለጋችሁ ኦቨርሌይ ማስገባት ትችላላችሁ። ኦቨርሌያችሁን አድ ታረጋላችሁ። ኦቨርሌዩን አድ ካረጋችሁ በኋላ ጀስት በእጃችሁ እየጠቆማችሁ ወይንም በሌላ ሳይድ ምናምን ነገር አድርጋችሁ ለመናገር የምትፈልጉትን ነገር እዚች ጋር አድ ኦቨርሌይ የሚለውን ለምሳሌ አንዴ ጨመርኩኝ። አድ ኦቨርሌይ ብዬ ለምሳሌ በኔ ቪዲዮ ላይ ሌላኛውን ቪዲዮ ይሄን ቪዲዮ ማስገባት ፈለጉ። ከዛ በኋላ ቪዲዮን ሴሌክት ካረኩ በኋላ አድ አረጋለሁ። ከዛ እችኛውን በሁለት እጃችሁ እንደዚህ ዙም ኢን እና ዙም አውት ማድረግ ትችላላችሁ። ዙም ኢን እና ዙም አውት ይሄው እንደዚህ ማሳነስ ትችላላችሁ። ካሳነሳችሁ በኋላ እዚች ጋር ማድረግ ከፈለጋችሁ እዚች ጋር አድርጋችሁ በምትፈልጉት ቦታ ጀስት ድራግ ኤንድ ድሮፕ ነው እንደዚህ ማንቀሳቀስ ትችላላችሁ። አንቀሳቅሳችሁ እናንተ በምትፈልጉት ቦታ ላይ ታረጉና በቪዲዮአችሁ ደግሞ የቱ ጋር ይሁንልኝ የሚለውን ለመወሰን እዚች ጋር ያለውን ቀስታችሁን ትጠቀማላችሁ። በቀስቱ የት ተጀምሮ የት ያብቃ የሚለውን ነገር መወሰን ትችላላችሁ። በኦቨርሌይም ዲፕሊ እናያለን። ኦቨርሌይ ራሱ ሙሉ በሙሉ ያለውን ነገር እናያለን። እና እነዚህና በጣም የተለያዩ ፊቸሮች አሉ። በአንድሮይድም በአፕል የምትጠቀሙ ከሆነ በአፕልም ፒሲ የምትጠቀሙ ከሆነ ፒሲ ሶፍትዌር በዚ ቶታሊ ቪዲዮዎችን እየሰራውኝ ነው። ሙሉ በሙሉ ቪዲዮ ካለቀ በኋላ ምናልባት የ2 ሰዓት ቪዲዮ ወይ የ3 ሰዓት ቪዲዮ ሊሆን ይችላል አንድ ላይ ሜርጅ አድርጌ አፕሎድ አደርግላችኋለሁ። ታያላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። አዲስም ከሆናችሁ ደግሞ በዩቲዩብ እየተመለከታችሁ ያላችሁት ሰብስክራይብ እንድታደርጉልኝ፣ እንደገና ደግሞ በቲክታክም እየተከተላችሁ ያላችሁት ታሪቴክን ፎሎ በማድረግ እንድትቀላቀሉ ከወዲሁ ላሳስባችሁ እወዳለሁ። ሰናይ ጊዜ